ይሄ በምስሉ ላይ የምትመለከቱት ዛፍ የሰውን ቅርጽ ይዞ ያደገ ዛፍ እንዳይመስላችሁ፣ ትክክለኛ የሰው ሬሳ ነው። ላዲ ኢን ዘ ትሪ። ምን መሰላችሁ? ክስተቱ የተፈጠረው ካሊፎርኒያ ውስጥ ነው። አንድ ሃይኪንግ የምታደርግ ሴት በዚህ ቦታ ተራራ ለተራራ ስትወጣ እሷን ሊያጠቃት ያሰበ አንድ ሰው ከመጀመሪያ እርምጃዋ ጀምሮ ሲከታተላት ነበር። እንግዲህ በዛን ሰዓት ገፍቶ ይጥላታል። ታችም ወርዶ የሞተች መስሎት እየጎተተ ይወስዳታል። ነገር ግን አልሞተችም ነበር። ድንገት ተነስታ ከሱ ለማምለጥ እዚህ ዛፍ ላይ ትደርሳለች። ስልኳን አውጥታ ያጋጠማትን ነገር ቲክቶክ ላይ ሪከርድ ታደርጋለች። በዛን ሰዓት እሱ ደርሶ ይይዛታል። እንግዲህ አሰቃቂ በሆነ መንገድ ይገላትና እዚህ ዛፍ ላይ ሬሳዋን ያስቀምጠዋል። በዚህ ቦታ ሰው ሂዶ አያውቅም። በጊዜ ሂደት የግንዱ ስጋ ነው የሚባለው የፊቷ ቅርጽ እንዳለ ያለብሳታል። ከብዙ ዓመት በኋላ ሃይኪንግ የሚያደርጉ ሰዎች ይህንን ዛፍ ሲያዩት ደንግጠው ሪፖርት ያመለክታሉ። ስለዚህ ጉዳይ ዓለም ይሰማል። አብዛኛው ሰው በዚህ ክስተት አምኗል። የተወሰኑት ሲቀሩ። እስኪ እናንተን ሀሳብ ኮመንት ላይ ያስቀምጡልን። የፕላስ ምልክቷ ካልጠፋች በማጥፋት ፎሎ በማድረግ ቤተሰብ እንዳትረሱ። ሰላም።